ሌሊት ላይ ስትነቃ አንድ ነገርን አስታውስ። ነብዩ ሰለላሁ ዐለይሂ ወሰለም ትልቅን ድግስ ትልቅን ሽልማት ነገሩን። መን ተዓረ ሚነ ለይል ከሌሊቱ የነቃ ከዛ በኋላ ፈቃለ ያለ ላኢላሃ ኢለላህ ወህደሁ ላ ሸሪከ ላ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ብሎ ከዛስ አልሐምዱሊላህ ወሱብሃነላህ ወላ ኢላሃ ኢለላህ ወላሁ አክበር ይሄንን ካለ ثم استغفر ከዛ ምህረት ከጠየቀ غفر له ይማርለታል። ወይም ተወዳ ተነስቶ ደግሞ ውዱ አድርጎ ወሰላ ከሰገደ ቁቢለ ሰላቱ ተቀባይነት አላት። ወዳጅ እየሰማህ ነው? እህት እየሰማሽ ነው? ገና እንቅልፍ ላይ ሆነሽ ከብርድ ልብስ ሳትወጪ አሁን ያልኩትን ዚክር ብላችሁ ያ ረቢ ሀጃይን አውጣልኝ፣ ያ ረቢ ጭንቀቴን አስወግድልኝ ካላችሁ አላህ ዱዓውን ይቀበላችኋል። ሰላሳ ሰግድ እኮ ነው። ሰላት ደግሞ የሰገደስ ጀግናውን ወዲ ያደረገስ ሰላቱ ተቀባይነት አላት። ዋስና ያላት ሰላት ናት። ስለዚህ በትንሽ ስራ ትልቅ ኸይር ነገር እናገኝ። አላህ ለሁላችንም ዚክሩን አላህ ያግራልን። ሰላም አለይኩም ወራህመቱላሂ ወበረካቱ።